ግንባርሽ እንዳውራ ጎዳና ሰፊ ሆኖብሽም ይሁን ትንሽ ቤቢ ሄር ብቻ ፈልገሽም ይሁን አሁን በትክክለኛው ቦታ ላይ አርፈሻል። ዛሬ በአጭር ጊዜ ግንባርሽን በአዲስ ፀጉር የምናጥለቀልቅበትን ሲስተም አሳይሻለሁ። አንዱ ደረጃ ለሌላው መሰረት ስለሆነ በትክክለኛው ቅደም ተከተል ነው የምናየው። ይህ ቪዲዮ ዝም ብሎ ወሬ ሳይሆን የሸሸ ግንባርን ለመመለስ የተዘጋጀ ባለ 6 ደረጃ የተቀናጀ ሲስተም ነው። ልክ ቤት ሲሰራ መጀመሪያ መሰረት ተጥሎ ከዚያ ግድግዳው ወጥቶ በመጨረሻም ጣሪያ እንደሚለብሰው ሁሉ እኛም መጀመሪያ የደም ዝውውርን በማነቃቃት ፋብሪካውን እናስጀምራለን። በደርማ ሮለር መንገዱን እንከፍታለን። በሮዝመሪ ሴሎቹን እንቀሰቅሳለን። ከዛ በሽንኩርት ውሃ እንደ ሲሚንቶ እናጠነክረዋለን። አንዱ ደረጃ ያለ ሌላኛው ደረጃ ውጤታማ ስለማይሆን ቪዲዮውን እስከ መጨረሻው በጥሞና ተከታተዩ። የመጀመሪያው ስራችን የቤቢ ሄር ጠላት የሆነውን የደም ዝውውር እጥረት ማስተካከል ነው። የፀጉርሽ ስር ልክ እንደ አነስተኛ ፋብሪካ ነው። ይህ ፋብሪካ ደግሞ ጥሬ ዕቃ ካላገኘ ምርት ማቆሙ አይቀሬ ነው። እዚህ ጋር ጥሬ ዕቃ የምንለው ለፀጉር እድገት ወሳኝ የሆኑትን ደምና ኦክሲጅንን ነው። ግንባርሽን በኃይል ወደ ኋላ ስትወጥሪ ወይም ስታስይዢው በዛ አካባቢ ያሉትን እጅግ ረቂቅና ጥቃቅን የደም ስሮችን ትዘጊያቸዋለሽ። ደም ዝውውር በጣም ወሳኝ ነገር ስለሆነ በደንብ እንዲገባሽና እንዳትረሺው በምሳሌ ላስረዳሽ። የጓሮ አትክልት አለሽ እንበል። እነዚህን አትክልቶች እንዲያድጉልሽ ውሃ ማጠጣት አለብሽ አይደል? ግን የምታጠጭበትን ቱቦ በእግርሽ ረግጠሽ ብትይዥውስ? ቱቦ ሲረገጥ ውሃው ስለማይፈስ አትክልቱ መድረቁና መርገፉ አይቀርም። የፀጉርሽም ስር ህይወት በትክክል እንደዛው ነው። የደም ስሮቹ ሲጨመቁ ለፀጉር ዘለላዎቹ የሚደርሰው ምግብ ይቋረጣል። ያ የተዘጋውን የተፈጥሮ ቧንቧ መስመር መልሶ ለመክፈትና ደም በነፃነት እንዲዘዋወር ለማድረግ ደግሞ የኢንቨርሽን ዘዴ የሚባል እጅግ ውጤታማ ብልሃት እንጠቀማለን። ይህ ዘዴ በሳይንሳዊ መንገድ የስበት ኃይልን ለፀጉር እድገት እንድንጠቀምበት ይረዳናል። ጭንቅላትሽን ወደ ታች ዝቅ አድርገሽ ግንባርሽን በቀስታ ስታሻሽው የስበት ኃይል ደም በከፍተኛ ፍጥነት ወደ ግንባርሽና ወደ ራስ ቅልሽ እንዲፈስ ያደርገዋል። ይህ ሂደት በደም ውስጥ ያሉትን ለፀጉር እድገት አስፈላጊ የሆኑ ማዕድናትንና ፕሮቲኖች በቀጥታ ወደ ተራቡት የፀጉር ስሮች ያደርሳቸዋል። በዚህ ጊዜ በግንባርሽ አካባቢ ደንዝዘው የነበሩ ወይም እንቅልፍ የወሰዳቸው ሴሎችሽ ምግብ መጣ የሚል ምልክት ይደርሳቸዋል። ወዲያውኑም መንቃትና አዲስ ፀጉር ማብቀል ይጀምራሉ። በቀን ለ5 ደቂቃ ብቻ ይህንን ቀላል ተግባር በማከናወን የደረቀውንና ስራ አቁሞ የነበረውን የፀጉር ፋብሪካሽን ደም በማጠጣት ህይወት ትዘሪበታለሽ። ነገር ግን ደም ማግኘት ብቻውን የመጨረሻው ግብ አይደለም። ፋብሪካው ጥሬ ዕቃ ቢኖረውም ማሽኖቹ ስራ እንዲጀምሩ የሚቀሰቅስና ትዕዛዝ የሚሰጥ መልእክተኛ ያስፈልገዋል። ምዕራፍ 2 ያንን ቀደም ሲል የጠቀስነውን የፋብሪካው ስራ እንዲጀምር ትዕዛዝ የሚያስተላልፈውን መልእክተኛ የምናገኘው በተፈጥሮ ስጦታ በሆነው በሮዝመሪ ውስጥ ነው። ብዙዎቻችን ሮዝመሪን የምናውቀው ለምግብ ማጣፈጫነት ብቻ ቢሆንም ለፀጉር እድገት ግን እጅግ አስገራሚ የሆነ ንጥረ